ጋሽዬ የትላንትናውን ክስተት ከተመለከቱ በኋላ ኤፍሬም ጋር ደውለው በአስቸኳይ ልጄን ወደ ቡታጅራ ላኩልኝ ከእናንተ አቅም በላይ ከሆነ ብለው እንዳወሩት ሰምቻለሁኝ። ከዛ ባሻገር ደግሞ የትላንቱን ቪዲዮ የተመለከታችሁ ሰዎች ልክ መጨረሻ ላይ አብርሃም ከቡዜ ጋር እንዲሄድ አስማምተውት ከዶክተሯ ቢሮ እንደወጣን ሁላችንም ተመልክተናል እና ዛሬ ላይ የሰማሁት ነገር እንደሚያመላክተው ደግሞ አብርሃም ከዶክተሯ ቢሮ ከወጣ በኋላ ከሚስቴና ከልጄ ውጪ ማናቸውም ጋር አልሄድም ብሎ የተወሰኑ ግርግሮች እንደተፈጠሩ ሰምቻለሁኝ። ዳኒ ደግሞ ይባሱኑ ነገሮችን እያካረረ እንደሆነ ነው ለማየት የቻልኩኝ። እኔ ይሄ ልጅ ምን እንደሚፈልግ ራሱ እየገባኝ አይደለም። ትላንትና አብርሃም ወደ ሩታ ቤት ነው መሄድ የምፈልገው ብሎ ከተናገረ በኋላ በግዳጅ ወደ ቡዜ ቤት እንዲሄድ ለማድረግ አላስፈላጊ የሆኑ ነገሮችን ሲያደርግ ተመልክቻለሁ ማለት ነው። እነዚህና ከዚህ ጋር ተያይዞ ዛሬ ጠዋት ላይ የተሰሙ ጉዳዮች ላይ አስተያየታችንን እየሰጠን ጥሩ ቆይታ እናደርጋለን ማለት ነው። ሰላም፣ እንዴት ናችሁ የኔ ተወዳጅ ቤተሰቦች? ደህና ናችሁ ወይ? አለን፣ እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ ትላንትና በተለቀቀው ቪዲዮ ዙሪያ እንዲሁም ዛሬ ላይ ከተከሰቱ ነገሮች ውስጥ የሰማናቸውን ነገሮች ወደ እናንተ እናደርሳለን ማለት ነው። በቅድሚያ ግን ትላንትና ስለተለቀቀው ቪዲዮ ምን የምትይው ሀሳብ አለሽ? ትላንትና የተለቀቀው ቪዲዮ እውነት ለመናገር አብርሃም በጣም አሳዝኖኛል። ያለበት ሁኔታ በጣም አሳሳቢ ጉዳይ እንደሆነ ነው የተረዳሁት እና ጋሽዬም ደግሞ በዚህ ልክ እስካሁን ድረስ ዝም ማለታቸው እኔ ጥያቄ ፈጥሮብኛል። ምናልባትም ሁለቱ ወንድምና እህት አሉ ብሎ አስቦ ሊሆን ይችላል። ግን ቢሆንም ደግሞ አሁን ላይ በእርግጠኝነት ጋሽዬ ለአብርሃም ያስፈልገዋል ብዬ ነው የማስበው፣ እንደኔ ማለት ነው። ወይ ጋሽዬ መሄድ አለባቸው ወይ ደግሞ አብርሃም መምጣት አለበት። ምክንያቱም ትላንትና የተለቀቀው ቪዲዮ አይታችሁ እንደሆነ ለዶክተሯ ራሱ ሙሉ ስሜቱን ምን እንደሚሰማው ራሱ ለማስረዳት እንግዲህ እየተያያዘ ነበረ እንደ ህፃን አንደበቱና የምር እኔ በጣም አሳዝኖኛል። አብርሃም ያለበት ሁኔታ በጣም ነው የሚያሳዝነው። ስለዚህ ጋሽዬ ልጆትን ማዳን አለብዎት ብዬ ነው ምለውና እንጃ ያሳዝናል። አላሳዝንም? እኔ በጣም አሳዝኖኛል አብርሃምን በዛ ልክ ማለት ነው። ሁለት ሴት የሚያተራምሰው አብርሽ አስባችሁታል? በዚህ ልክ አንገቱን ቀና አድርጎ እንኳን ማውራት ተስኖት በዚህን ያክል ልክ ማለት ነው እንደዚህ ሲጎዳ፣ በዙሪያ ያሉ ሰዎች ደግሞ የራሳቸውን ፍላጎት ብቻ ለማሟላት የሚሯሯጡት መሯሯጥ እጅግ በጣም የሚያሳዝን ነው። እኔ በጣም አሳዝኖኛል አሁን ላይ አብርሃም ያለበት ሁኔታ ማለት ነው። ከዛ ውጪ ብዙዎቻችሁ ሀሳባችሁን ስትሰጡ የነበረበት የዳኒ ጉዳይ ነው። እኔ ዳኒ ምን ፈልገው እንደሆነ ሁሉ ግራን የገባኝ የምሬ ነው የምላችሁ። በጣም ተንቀዠቀዠ በጣም ማለት ነው። ትላንትና እኔም በራሴ ቻናል ላይ በሰራሁት ቪዲዮ ላይ የተወሰኑ ሀሳቦችን አንስቼ ነበር ከዳኒ ጋር በተያያዘ እና የተወሰናችሁ ሰዎች ኮመንት ሴክሽን ላይ የጻፋችሁት ሀሳብ አለ። ዳኒ ምናልባትም ከኤርሜላ ክፍያ ተቀብሎ ሊሆን ይችላል፣ ብዙ ነገሮችን እያላችሁ ነበረ። እኔ ይሄንን ነገር ላላምን የምችልበት ምንም አይነት ሪዝን የለኝም። ምክንያቱም እስከ ዛሬ ድረስ ብዙ ነገሮች በአብርሃምና በሩታ መሀል ሲፈጠሩ ዳኒን እንደምታውቁት ከአብርሃም ጎን ከመቆም ይልቅ ሁል ጊዜ ከሩታ ጎን ሲቆም ነበር የምናየው ማለት ነው። እስከ ቅርብ ጊዜ ድረስም ከሩታ ጋር ሰላም ነበሩ። ዛሬ ላይ በድንገት ተነስቶ የአብርሃም የጤና ሁኔታ አሳስቧኛል ብሎ የዚህን ያክል ግብግብ መፍጠሩ ምናልባትም ብዙዎቻችን የማናውቀው ነገር ከጀርባ እንዳለን እንዲሰማኝ ያደርገኛል። ብዙ ጊዜ በእኛ በሀገራችንም የሚባል ነገር አለ። የሆነ ጥፋት የሰራ ሰው በጣም ይንቀዠቀዣል፣ በጣም ቅዥቅዥ ይላል እዛ ቦታ ላይ እና ትናንትና ማየታችሁ ከሆነ ደግሞ ከዶክተሯ ቢሮም ከወጡ በኋላ አብርሃም ቡዜ ጋር መሄድ አልፈልግም፣ እኔ ከሩታና ከልጄ ጋር ነው መሆን የምፈልገው ሲል ከቡዜም በላይ ግርግሮችን ሲፈጥር የነበረውና ብዙ ነገሮችን ሲያበላሽ የነበረው ራሱ ዳኒ መሆኑን ተመልክተናልና ይሄ ነገር እኔም የጤና አይመስለኝም። ይመስልሻል እንዴ? አይመስለኝም። በጣም እየተቅለበለበ ነበረ። እንደውም ዶክተሮቹ ውጡ ብቻውን ላውራው በምትል ሰዓት ራሱ በጣም እያሳቀኝ ነበርና አይዞህ አትፍራ ጃስ ይለው ነበርና ይሄ ልጅ ምን አስቦ ነው እያልኩኝ ነበር። ስለዚህ በጣም ተቅለበለብክ ዳኒ፣ በጣም የምሬን ነው። እንትናውን ይሄ ለዶክተሯ ራሱ ማለት ነው ስሜቱን ለመናገር ሲቀመጡ ኤፍሬምም ሆነ ዳኒ የራሳችሁን ፍላጎት ነበር ስትናገሩ የነበረው። አሁን ላይ ቅድሚያ መስጠት ያለባችሁ ይሄ ልጅ ያለበት የጤና ሁኔታ ነው። አብርሃም እንደዚህ አልነበረም ብላችሁ ለእሷ ቢያንስ ማስረዳት ትችሉ ነበር። ምንም እኔ አንድ ነገር እርግጠኛ ሆኜ የተቀየመኝ አካል ይቀየመኝ። አንድ ነገር እርግጠኛ ሆኜ መናገር የምፈልገው ነገር ቡዜ ቤት ብትወስዱት
አብርሃም ማረፍ ይችላል ብዬ እንደኔ አላስብም። በፍጹም ያርፋል ብዬ አላስብም። በቃ የማይሆን ነገር ነው። ሄርሜላን ታመጣላችሁ፣ ወደ ነበረበት እንዲመለስ ጫና ታደርጋላችሁ። ሰው በዚህ ሰዓት ይሄ ልጅ ዶክተሯም እንዳለችው እረፍት ይፈልጋል፣ የጭንቅላት ሰላም ያገኛል ብዬ አላስብም። እና እንደኔ ትናንትና ጋሽዬ ከሁነቱ በኋላ ኤፍሬም ጋር ደውለው ልጃቸውን ወደ ቡታጅራ ማምጣት እንደሚፈልጉ ከአቅማቸው በላይ ከሆነና እሱ ወደዚህ መምጣት የማይችል ከሆነ ደግሞ አዲስ አበባ ድረስ መጥተው ነገሮችን እንዲያስተካክሉ አውርተው ነበረ። ኤፍሬም የሰጠው ምላሽ በነገራችን ላይ እንደኔ ተመችቶኛል። ምክንያቱም አሁን ላይ አብርሃምንም ሩታ ጋር መሆን እፈልጋለሁኝ እያለ ጋሽዬ ጋር መውሰድ ማለት የእሱን እንትን መጋፋት ነው የሚሆነው በዚህ ሰዓት ላይ ሩታ ጋር ሆነ ቡዜ ጋር ሆነ ጋሼ ጋር ሆነ አብርሃም የሚፈልግበት ቦታ ነው መሆን ያለበት። እሱ ማይጨነቅበት፣ እሱ ተረጋግቶ የሚቀመጥበት፣ እሱ የሆነ የስነ ልቦና ጫና የማይኖርበት ቦታ ላይ መቀመጡ የተሻለ ነው ብዬ አስባለሁ። በጣም እየተንገበገባችሁ ነው አሁን ቡዜ ጋር እሱን ይዞ ለመሄድ ማለት ነው። ምክንያቱም ሩታና ኤፍሬም የሆነ ነገር አድርገውታል ብላችሁ ስለምታስቡ ነው። እሱ መድረስ ባለበት ሰዓት ይደርሳል። በነገራችን ላይ የምሬ ነው። እሱ መድረስ ባለበት መታወቅ ባለበት ሰዓት እውነት ተደብቆ አይቀርም እኮ ይሄ ልጅ በምን ምክንያት እንደዚህ እንደሆነ ይወጣል። ምክንያቱም እኛም ይህንን ነገር እየካድን አይደለም። የምናውቀው አብርሃም እንዲህ አይነት አብርሃም አይደለም እኮ። ሁለት ሴቶችን አስማምቶ በአንድ ላይ ለማኖር ይቅርታ አድርጉልኝ፣ በማይቀለድ ሰዓት እየቀለድኩኝ ነው እና ያው ሁላችንም እናውቀዋለን እና ይሄ የምናውቀው አብርሃም እንደዛ አይደለም። ቀና ብሎ እንኳን ሰውን እያየ ማውራት የተሳነው ነው እና ስለዚህ ከምንም እና ከምንም ነገር በላይ የእሱ ጤንነት ይቀድማል። ያንን ደግሞ ለማድረግ እሱ የሚፈልጋቸውን ነገሮች መስጠት። ሩታ ጋር መሆን እፈልጋለሁ ካለ ሩታ ጋር ይውጡ፣ ይዝናኑ፣ ምንም ችግር የለውም እኮ ሌላ የሚፈጠር ተአምር የለም። ስለዚህ ይህንን ነገር ታሳቢ መደረግ መቻል አለበት ብዬ አስባለሁኝ። ጋሽዬም ቢሆን መፈታት የሚችልበት እርሶ የግድ የሚያስመጣውት ነገር ካለ ደግሞ መጥቶ ይህንን ጉዳይ ቴከር ቢያደርጉ እንደኔ የተሻለ ነው ብዬ አስባለሁኝ። እኔ እንዲሁ ሳስብ በእሱ ዙሪያ ያሉ ሰዎች ልጁን ወደ ኖርማል ሁኔታው ለመመለስ ጥረት እያደረጉ እንደሆነ አልተሰማኝም። አይሚን አላውቅም። እንደኔ እይታ ጥረታቸው እሱን ወደ ቀድሞ ሁኔታው የሚመልስ እንዳልሆነ ነው እንደኔ ተሰማኛሉ። ምን ትያለሽ? እውነት ነው። ሁላቸውም ለራሳቸው ጥቅም ስለሆነ እየተስገበገቡ ያሉት። ስለዚህ ጋሽዬ በዚህ ጉዳይ ጣልቃ ገብተው ነገሩን ለማስተካከል ምንም ቢሆን ልጃቸው ነው አይደለ? ስለዚህ ነገሩን ለማስተካከል አብርሃም ወደ ቀድሞ ጤንነቱ እንዲመለስ ማድረግ፣ ከዛ በኋላ የእሱን ምርጫ መተው፣ ወደ ሩታም ከሆነ ወደ ሄርሜላም ከሆነ ወደ ፈለገበት። ምክንያቱም የእሱ ጤንነት ይቀድማል ከሁሉም ማለት ነው። እና እነ ሩታ ጋር ወይም ደግሞ እሱ ልጄና ሚስቴ ጋር መሆን ነው የምፈልገው ብሎ አለ፣ ፍቀዱለት። ምን ችግር አለው? ሚስቱ እኮ ናት፣ አትጎዳውም። ወንድም ነው፣ አይጎዳውም። ስለዚህ የእሱን ሰላም የሚያገኘው ልጁን ሲያይ፣ ሚስቱን ሲያይ፣ እንደውም የድሮውን እያስታወሰ ምናልባት ወደ መጀመሪያው ጤንነቱ ተመልሶ ከዛ በኋላ የራሱ ውሳኔ ሊወስን ይችላል። እና እባካችሁ እኔ ልጁ አሳዝኖኛል። ፍቱት። በጣም ነው የሚያሳዝነው፣ በጣም ማለት ነው። ስለዚህ አሁንም ቢሆን የልጁን ፍላጎት አክብሮለት ሩታ ጋር መሆን የሚፈልግ ከሆነ ሩታ ጋር ይሁን። ቡዜም ብትሆኚ እየሄድሽ ቴከር ማድረግ ትችላለሽ። ሩታ ተከለከላለች የሚል እሳቤ የለኝም። ለማንኛውም ትላንትና ለዶክተሯ ወደ ቡዜ ጋር እንደሚሄድ ነግሯት ሲወጣ ነበር ቪዲዮ ያለቀው። ከዛ በኋላ ቡዜ ጋር መሄድ እንደማይፈልግና ሩታ ጋር መሄድ እንደሚፈልግ በዛ ምክንያት ከነዳኒ ጋር አላስፈላጊ ንትርኮች ተነስተዋል። ይሄ ንትርክ ደግሞ አብርሃምን ወደ ሌላ አይነት ነገር እየወሰደው ስለሆነ ፕሊስ እባካችሁ ልጁ የሚፈልገውን ነገር ቢያንስ ለጊዜው ማለት ነው ለጊዜው ወደ ሄርሜላ ለመመለስ የምትጣጣሩ ሰዎች ይደርሳል፣ የትም አይሄድባችሁም። እና ያንን ነው እኔ ማለት የምፈልገው። መጨመሪው ነገር አለ ጋይስ? እንግዲህ ትናንትና የተለቀቀውን ቪዲዮ እንዲሁም ዛሬ ላይ የተሰሙ ነገሮችን አስመልክቶ የራሳችንን የግል ምልከታ ያሰፈርንበት ቪዲዮ ይሄንን ይመስላል። በኋላ ላይ አዳዲስ ነገሮች ካሉ ደግሞ መተን ሀሳባችንን እንሰጣለና እንወዳችኋለን። ይመቻችሁ።